ዳኩሳ ሽኩዳድ ወረዳ በተለይ በግብርና ጽህፈት ቤት በዋነኝነት በተለይ አትክልትና ፍራፍሬ ላይ የደጋ ፍራፍሬ የቆላ ፍራፍሬና የቡና ፍራፍሬዎችን ቀድመን የማዘጋጀት ስራ ሰርተናል። ከዚህ ውጭ በተለይ በዚህ አመት ቡና ላይ በቅዳችን ወደ 77000 ቡና ችግኝ እናዘጋጃለን ብለን ነበር ያቀርነው። በዚህ መሰረት ወደ 86000 ቡና አዘጋጅተናል። እንግዲህ እቅዳችን 111% አካባቢ አዘጋጅተናል ማለት ነው። እንግዲህ ይሄን የቡና ተከላም በተለይም አርሶ አደር የመመልመል መሬት የመለየት የጉድጓድ ቁፋሮንም ቀድመን እየሰራን ነው ያለ ነው። በተለይ በቡና ላይ ወደ 774 አርሶ አደር ለይተናል። ከዚህ ውስጥ እንግዲህ ወንድ 652 ናቸው፣ ሴቶች ወደ 142 ወደ 62 ሄክታር አካባቢ እና በተለይም እዚሁ ላይ ወደ 77500 ጉድጓድ አዘጋጅተናል ማለት ነው፣ ለቡና ማለት ነው። እንግዲህ የደጋ ፍራፍሬ ላይ እዚህ ላይም በዚህ አመት ካምናው በተሻለ መልኩ ፍራፍሬ ላይ በጣም ትኩረት ሰጠን ነው እየሰራን ያለ ነው። እዚህ የደጋ ፍራፍሬ ላይ በእቅድ ያዝነው ወደ 125752 ነው። ከዚህ ውስጡ ወደ 165170 አካባቢ የደጋ ፍራፍሬዎችን አዘጋጅተናል። እንደተባለው በዚህ አመትም ዞኑም ትልቅ አቅጣጫ የሰጠን ስለሆነ የደጋ ፍራፍሬና የቆላ ፍራፍሬ ላይ በክላስተር አደራጅተን ነው እየሰራን ያለነ። በክላስተር የሚሰሩ ቀበሌዎችን ለይተናል። በክላስተር የሚሰራ መሬት ለይተናል። በክላስተር ደግሞ አርሶ አደሩን የማደራጀት ስራ ሰርተናል። እንግዲህ ከዚህ ውስጥ በተለይም የደጋ ፍራፍሬ ላይ 42 ሄክታር ለይተናል። እንግዲህ ከዚህ ውስጥ ወደ 30250 ጉድጓዶችን ቀድሞ የማዘጋጀት ስራ ሰርተናል ማለት ነው። የቆላ ፍራፍሬ ላይ እንግዲህ እኛ ጋር በብዛት የቆላ ፍራፍሬ በርግጥ የተወሰኑ ቀበሌዎች ካልሆነ በስተቀር የደጋ ፍራፍሬ ላይ እኛ ብዙም እንትን አይደለም። ነገር ግን በእቅዳችን መሰረት ይሄን ያህል የሰራነው እንትን ባይልም እቅድ እንግዲህ የቆላ ፍራፍሬ ላይ 15552 አቀደን የእቅዳችንን 10550 አከናውነናል። እንግዲህ ወደ 68% አካባቢ አዘጋጅተናል ማለት ነው። ስለዚህ እዚህ ላይም አርሶ አደሮችን የመመልመል መሬት የመለየት እና የቁፋሮ ቀድሞ የማጠናቀቅ ስራ እየሰራን ነው ያለ ነው። ከዚህ ውስጥ እንግዲህ ወደ 436 አርሶ አደሮችን ለይተናል። 321 ወንዶች ናቸው፣ ሴት ደግሞ 115 አርሶ አደሮችን በድምሩ 436 ለይተናል ማለት ነው። ወደ 32 ሄክታር መሬት ለይተናል። ከዚህ ውጭ እንግዲህ ወደ 12375 አካባቢ ጉድጓዶችን የቀድመ ቁፋሮ የማዘጋጀት ስራ ሰርተናል ማለት ነው። እንግዲህ በአጠቃላይ የቆላም የደጋ ፍራፍሬም ቡናንም ጨምሮ የነበረን እቅድ ወደ 217552 አካባቢ ነው። ከዚህ ውስጥ እንግዲህ ሁሉንም ደምረን ወደ 261720 አካባቢ የቆላ የደጋ ፍራፍሬና የቡና ችግኞችን አዘጋጅተን አጠናቀናል። በዋነኝነት ግን እንደ ተቋም በሁለት ቀበሌዎች ከዚህ በፊት ትንሽ በተለያዩ ምክንያቶች ስራ ያቆሙ ችግኝ ጣቢያዎች ነበሩ። በተለይም አደጋ ቀበሌና ወንጀላ ቀበሌ። እነዚህ ቀበሌዎች ላይ አሁን ላይ በጣም በጥሩ ቁመና ነው ያሉት። ሁለቱ ቀበሌዎች ላይ በሰፊው ቡና አምርተናል፣ የደጋ ፍራፍሬዎችን አዘጋጅተናል፣ የቆላ ፍራፍሬዎችን አዘጋጅተናል። ቅድመ ዝግጅት ኦልሬዲ እንደ ወረዳ ግብርና ጽህፈት ቤት ቀድመን ያጠናቀቅነን መሆኑን ከወዲሁ ለአርሶ አደሮቻችን እና ለህዝባችን ወይም ለማህበረሰባችን ቀድመን ማሳወቅ ፈልጋለሁ። እውነት ለመናገር አሁን ላይ አካባቢያችን በተለይም በጓሯችን አርሶ አደሩ የምንበለው የከተማው ህብረተሰብ ማስተላለፈው መልእክት አለ። ይሄ መልእክት ምንድነው? አካባቢ በተለይ ከተማ ላይ የሚበሉ ነገሮችን ወይም ከውበት ባለፈ የሚበላን ነገር መትከል በጣም ጥሩ ነው ብዬ አስባለሁ። በአካባቢያችን በየጓሮ እነዚህ የደጋን የቆላ ፍራፍሬዎችንና ቡናዎችን የመትከል ልምዱ ቢኖር ሞር የበለጠ ከውበት ባለፈ ለምግብነት ይጠቅማሉ ማለት ነው። ስለዚህ ከተማው ላይ ወይም ከተማ ዙሪያው ላይ ይሄን ነው ላስተላልፍ የሚችለው። በአርሶ አደሩ ቅድም እንደተናገርኩት አብዛኛው እኛ በዚህ አመት ዞኑም የሰጠን በክላስተር ነው። በተበጣጠሰ የሚሆን ነገር የለም። በክላስተር ነው እንድናለማ ዞኑ ማቅጣጫ እየሰጠን አርሶ አደሩም ከወዲሁ መሬት የማዘጋጀት ቦታ የመለየት ጉድጓድ የማዘጋጀትና የማጠናቀቅ ከወዲሁ ያላጠናቀቀ አርሶ አደር ካለ ማጠናቀቅ የግድ ያስፈልጋል።
እኛ ግን እንደ ግብርና ተቋም ችግኞችን በተለይም ቀድመን ያዘጋጀን ስለሆነ አርሶ አደሩና ማህበረሰቡ የቅድመ ዝግጅት አጠናቆ ማንኛውም ነገር ወደ ግብርና እየመጣ ከቀበሌ እስከ ወረዳ ድረስ ያሉትን የተዘጋጁትን የችግኞችን መውሰድ ይችላል ማለት ነው።